ሰላም ጤናና ፍቅር ሁሌም ከናንተ ጋር ይሁን። መቼም ይሁን መቼ ሀገር ምንም ትሁን ሰው በተለያየ ምክንያት እኮ ሀገሩን ለቆ ውጭ ሊኖር ይችላል። ታዲያ እናንተ ዛሬ ከሀገራችሁ ወጣችሁ ውጭ እየኖራችሁ ያላችሁ ወይም ደግሞ ወደ ሀገራችሁ ተመልሳችሁ እየኖራችሁ ያላችሁ ውድ ኢትዮጵያውያን ወገኖቼ፣ እኔም ከሀገሬ ወጥቼ መኖር ከጀመርኩ ዋር አደረብያለሁ። ታዲያ በእነዚህ ጊዜያት ስለ ሀገሬ፣ ስለ ህዝባችን ደህንነትና ሰላም እንዲሁም እድገት ማሰብ ያልቀረም በማስብበት ሰዓት በህሊኔ እየተመላለሰ የሚያስቸግረኝ እንግዳ ስሜት አለ። ትዝታ ያሉት ናፍቆት። እኔ እንጃ እናንተም ሌላ ውጭ ሀገር የምትኖሩ ኢትዮጵያውያን ወገኖቼ ይህ ስሜት ደረጃው ላይ እንጂ እናንተ ጋርም ሊኖር ይችላል ብዬ ስለማስብ ዛሬ አንዳንድ ነገሮችን ላጋራችሁ ወሰንኩ። ጅርቱሬ ጅሩፍ ጀሬ ጃለል የሮንዱማ ሲዮ ጅናታው yoomillee yoom biyyi maalis haa taatu maal namni tokko waan adda addaatii biyya isaa gadhiisee jiraachuu hin danda'a. Egaa ijoo isinii sarara biyya keessan gadhiistanii warri biyya alaa jiraachaa jirtan yookaan immoo biyya keessanitti deebitanii jiraachaa jirtan jalatamtoota saba Itoophiyaa. Anis akkuma keessan biyya koo keessaa bahee ala jiraachuu egaan jalqabee oolee buleera. Egaa yeroo kana keessa waan uummata keenyaa, waan biyya keenyaa, nageenya ishii, guddina ishii yaaduun kun oolle. Eenaa yaadu sammuu kootu laphee kootu dhufee waan keessummaan tokko waan na jeequ jira. Inni gaa yaada ta'uu yaaddannoo isinitu beeka. Isinis immoo warra akkatti biyya ala jiraattan uummanni Itoophiyaa. Egaa yaadni kun isin biras jedha egaa yaaduuf har'aaf waan tokko isinin jechuun barbaade. የዛሬዋ ኢትዮጵያ አዎ በዓለም ደረጃ በሀብቷ በእውቅናዋ ምናልባት የማትጠራዋ ነገር ግን ትናንትና የገዘፈች ታሪክ የሚነግረን የዓለም ሕዝብ የመሰከረላት ታላቅ ሀገር ኢትዮጵያ ትናንትና ኩሽ ተብላ ስትጠራ የነበረ ዝላንድ ኦፍ ኩሽ፣ ዳማት፣ ኤርሊ ኪንግደም፣ አክሱም ክላሲካል ኢራ ኦፍ ኪንግደም፣ አቢሲኒያ ሚድቭል ቱ ሞደርን ፔሪድ እንዲሁም ኢትዮጵያ ተብላ ስትጠራ የነበረች ግዙፍ ሰፊ አገር ድንቅ ቀደምት የሰው ልጅ መገኛ ሌላ ዓለም ማንም ሰው ልጅ ሳይኖር ኢትዮጵያ ውስጥ ነው የተገኘው። ሉሲ ሀገር ከሮማና ከፐርሻ ጋር ከ1000 ዓመት በፊት የንግድ ስርዓት ዘርግታ ስታጣጥፍ የነበረች አገር ቀይ ባህርን ይዛ ከሮም ከህንድ ከአረቦች ጋር ቢዝነስ ስታጣጥፍ የነበረች ድንቅ አገር ኢትዮጵያ ጥንታዊና የዳበረ የታሪክ ባለቤት። ጠይቋቸው እነ ቻይናን፣ ግሪክን፣ ቱርክን፣ ህንድን፣ ኢጅፕትን ከነሱ እኩል ስትጠራ የነበረች አገር የኩሸቲክ፣ የሴሜቲክ፣ የኒሎቲክ ህዝቦች አገር። የዛሬዎቹ ደግሞ የኦሮሞቹ፣ የአማራዎቹ፣ የትግራዮቹ፣ የአፋሮቹ፣ የሶማሌዎቹ፣ የሀሪሮቹ፣ የደቡቦቹ፣ የቤኒሻንጉልና የጉሙዞቹ፣ የጋምቤላዎቹ አገር ኢትዮጵያ ትዝ ብትለኝ ብትናፍቀኝ ማን ሊፈርድብኝ? ዓለም መስክሮ ብዙ ታሪክ ጽፎላታል። ከመሰከረላቸው በጣም ብዙ ከሆኑ ታሪኮች ውስጥ 1 2 3 4 ብዬ የማነሳው ብቻ ኢትዮጵያ ምን ያህል ከፍ ብላ እንደነበረች ያሳያል። ይቺን ሀገር ትዝ ብትለኝ ብትናፍቀኝ ማን ሊፈርድብኝ? አዎ አንዱ የገዳ ስርዓተ ማህበር ነው። የገዳ ሲስተም ከ1000 እስከ 1500 ዓመት በፊት በኢትዮጵያ ውስጥ ተመስርቶ የነበረው አቤት የመንግስትን ሽግግር በጦር ሳይሆን በሰላማዊ መንገድ በየ8 ዓመቱ ኢትዮጵያ ውስጥ ሲደረግ ነበር። በገዳ ሲስተም ውስጥ ድንቅ ነው። የአክሱም ዘመነ መንግስት እጅግ ዓለምን ጉድ ያሰኘ ስልጣኔ ያኔ ከ1000 ዓመት በፊት የላሊበላ ውቅር አብያተ ክርስቲያናት የሚገርም የምህንድስናን ጥበብ ያሳየ ከ900 ዓመታት በፊት። አዎ የአፄ ፋሲል ቤተ መንግስት ድንቅ የሥነ ህንፃ ጥበብ የታየበት፣ አዎ ዓለም የተነቀበት፣ ዓለም የተነጋገረበት የስልጣኔ ማማ ኢትዮጵያኖች ያሳዩት። አዎ እኔ ብዙ ነገር ብላችሁ ናፍቆቴን ብገልጽላችሁ ጊዜም
ወረቀትም አይበቃኝም። ግን የተመራመሩት የጻፉት የውጭ ሰዎች ያሉትን ጥቂት ነገር ልንገራችሁ። ገዳ is one of the oldest living indigenous democratic system in human history. Aksum, the roots of Ethiopian civilization, religion, language and writing, architecture, trade and economy, government and culture. Aksum, the Aksum people were primarily of Semitic and Cushitic mixture. Lalibela is a symbol of unity, devotion and Ethiopian creativity that continues to inspire the world. Fasil is the greatest historical treasure and rich in architectural heritage. ድንቅ በዚህ ደረጃ ገልጸውታል። አሁን እነዛ አባቶቻችን እነዛ አያቶቻችን ጀግኖቹ ከአራቱ ማዕዘን ከደቡብ ከሰሜን ከምዕራብ ከምስራቅ በአንድ ተጠራርተው ዘምተው እስከ አፍንጫ ታጥቆ የመጣውን ጠላት በጦርና በጋሻ ባዶ እግራቸውን ሆነው በልባቸው ጀግነው ቃል ኪዳን ተገባብተው አጥንታቸውን ከስከሰው ስጋቸውን ቆርሶ ደማቸውን አፍሰው ነፃነቷን አስከብሮ ያቆዩን አገር ኢትዮጵያ ትዝ ብትለኝ ብትናፍቀኝ ማን ሊፈርድብኝ? ሽንጉርጉር ውብ ሕዝቦቿ ባህልና ወጓ ምግብና ልባሷቷ ባላቶቹና አከባበሯ ደስታና ሐዘኗ ትዝ ቢለኝ ማን ሊፈርድብኝ? ሕዝቡ በደስታውን በጋራ የሚያከብርባት አገር። አዎ ሐዘን ቢደርስብን የታመመውን ሰው የሚበላ የሚጠጣ ይዘው ፈጣሪ ይማር ተብሎ የሚጠይቅበት፣ ሰው ቢሞትብን በስርዓትና በክብር ተቀብሮ የሞተውን ነፍስ ይማር፣ የቀረውን ቤተሰብ ደግሞ ፈጣሪ ያጽና ተብሎ የሚመረቅበት አገር። በዓላቶቿ ልዩ ናቸው አከባበራቸው። ክረምትና በጋ ይለዋወጣል፣ የራሱ ውበት አለው። ክረምት መጨረሻው ላይ የመጀመሪያው በዓል የቡሄ በዓል ይመጣል። ሆዬ ሆዬ ሆ ሆዬ ሆዬ ሆ ቡሄ መጣ ያመላጣ ቅቤ ቀቡት ጸጉሩ እንዲያወጣ እያሉ ሕፃናቱ ይጨፍራሉ። ያኔ ዳቦ ገንዘብ ይሰጣቸዋል፣ መርቆ ይሄዳሉ። እኔም በነገራችን ላይ ያኔ መላጣ ነኝና ጸጉሬ ላይ ቅቤ ዱቅ ይደረግልኛል። ያ ቅቤ ጸጉሬን ሲያበቅል ትዝ ይላቸዋል። ናፈቀኝ ትዝ አለኝ። ወደ ሰሜኑ ክፍላችን እንሂድ። ሕፃናት ልጃገረድ ጸጉራቸውን የሚያማምር እንደ ባላቸው ተሰርተው የሚያማምር ልብሶች ለብሰው በአንድ ተሰባስበው በአንድ ሆነው በጭፈራ በአገራቸው ባህል መሰረት በወግ አቤት በትላልቆቹ ተከበው ሲጨፍሩ ሲታዩ የነገው የኢትዮጵያ ተስፋ ውበት የሚያሳይ ድንቅ የሆነ ባህል። አዲስ ዓመት ይመጣል። እንኳን አደረሰ፣ እንኳን ከጨለማ ወደ ብርሃን ዘመን አሸጋገራችሁ ይባላል። ህዝቡ ድንቅ በዓል ነው፣ ድንቅ በዓል ነው። አዎ ይህ ብቻ አይደለም። መስቀል ይመጣል። ህዝቡ ችቦ ይዞ መስቀል ይዞ ይወጣል። አቤቱ ብርሃን ይዞ ብርሃን ሆኖ ፈጣሪውን ለምኖ ይገባል። በሳምንቱ ደግሞ የኢሬቻ በዓል ይመጣል። የኢሬቻ በዓል በመጣበት ሰዓት ህዝቡ በአንድ ይሰበሰባል። ከአራቱ መቅጣጫ ይመጣል። በክረምት ተጠፋፍቶ የነበረው ህብረተሰብ፣ ወጣቶቹ፣ ወንዶቹ፣ ሴቶቹ፣ ህዝቡ በአንድ ይሰበሰባል። አገር ይጥለቀለቃል። ሽማግሌዎቹ፣ አሮጊቶቹ ነጫጭ ጸጉራቸውን አበጥሮ ጀርባቸው ላይ አንጋሉት። አቤት የሰው ነጭ የሰው ብዛት የሚታይበት የኢትዮጵያ አንድነት የኢትዮጵያ ምሳሌነት የሚታይበት ቦታ ሰው ፈጣሪውን ይለምናል። መልካም ዘመን አድርግልን ብሎ ይጮሃል። ይመጣል ጥምቀቱ። ጥምቀት ያልተለበሰ ልብስ ይበጣጠስ እንደሚባለው ህብረተሰቡ ይሰበሰብና ነጭ ልብሱን ለብሶ ታቦቱን ከቤተ ክርስቲያን ያወጣና ወደ ማደሪያው ስፍራ በምንጣፍ ላይ ሆኖ እየዘመረ ከብሮ እየመታ ይወስደዋል። ማደሪያው ላይ ሆኖ በንጋታው ጸበል ይረጫል፣ ይመረቃል፣ ፈጣሪ ይለመናል። ታቦቱ ወደ ቤቱ በአክብሮት እንዳወጣው በአክብሮት ይመልሳል። ምንኛ ደስ ይላል፣ ትዝ ይላል፣ ይናፍቃል። አዎ ይመጣል ኢድ አረፋ። ህዝቡ በአንድ ይሰበሰባል። ወደ ሜዳ ወጥቶ ወደ አደባባይ ወጥቶ በአንድነት ይሰግዳል፣ ወደ ላይ ያንጋጣል፣ ፈጣሪውን ይለምናል። ለተራቡ አብልቶ ለተጠማ አጠጥቶ ለተራቆቶ አልብሶ ፈጣሪውን ተለማምኖ ወደ ቤቱ ይመለሳል። ወደ ደቡብ እንሂድ። የሲዳማ የወላይታ አቤት አቤት የሀዲያ በዓል አቤቱ የፍቼ ጫምበለላ በዓል። ህዝቡ አረጋውኑ ሽማግሌዎቹ ተርታሪን ይዙና ጣውርና ጋሻ ይዘው የሀገር ልብሳቸውን ለብሰው ወደ ግራ ዘመም ወደ ቀኝ ዘመም እያሉ ጦራቸውን እየዘበቁ ባህላቸውን ሲያከብሩ ምንኛ ደስ ይላል። እናንተ ይገርማል።
ፈጣሪን የምታከብር አገር፣ ፈጣሪን የሚወድ የሚያከብር ህዝብ፣ 24 ሰዓት እግዚአብሔርን የሚለምን ፈጣሪውን የሚለማመን ህዝብ ምንኛ ደስ ይላል። ትዝ አለኝ፣ ናፈቀኝ። ትዝ ቢለኝ ቢናፍቀኝ ማን ሊፈርድብኝ? ኤጋ ኢትዮጵያን አረጥናቴ አዱኛ ፉንድረት ላመምት ዩማን ዋመምቱ ቤላን ዋመምቱ ከሌሰ ገሩ ብየ ጉዶ ብየ ኩሽ ብየ ዳማት ብየ አክሱም ብየ አቢሲኒያ ብየ ኢትዮጵያ ጀቴ ካዋመምቱ እጁ ብየ በልጣ ብየ ጉዶ ብየ ዱሪ ዱርስቴ ከነርገምት ብየ አሎን ህልሞነ ማተርገመ ብየ ሉሲ ከሌሰ ኤንገድ ሚቲ ወጋኩማ ፉንድራ ሮማ ፊ ፐርሺያ ወጅኒን አረቦታ ፊ ቱርኮታ ወጅኒን ህንዶታ ወጅኒን ገላና ዲማረት ደልደለ ቢዝነስ ጉዳ ወጀቻ ከንቱርት ብየ ጉዶ ብየ አዳንሺ ጉዳ ከንተ ብየ ሴናንሺ ጉዳ ተይ ቻይና ወጅኒን ግሪክ ወጅኒን ቱርኪ ወጅኒን ህንዲ ወጅኒን ኢጂፕት ወጅኒን ብየ ዋማማ ቱርት ኤጋ ኢጆ ብየ ኩሾታ ብየ ሴሙተካ ብየ ኔዱቶካ ብየ ኦሮሞታ ብየ አማሮታ ብየ ትግሮታ ብየ አፋሮታ ብየ ሱማሎታ ብየ ሀረሮታ ብየ ኪቦታ ብየ ቤኒሻንጉሊፍ ጉሙዝ ብየ ጋምቤሎታ ብየ ጉዶ ኦቶንሽ ያዴ ኦቶ ያደዴ ኤኙነት ሙርቴሰሬ ኢጆሜ ያደዳ ስርነ ገዳ ወጋ ኩማፍ ኩመተቆፍ ዲበሸኒ ፉንድራ ሜ ያደዳ ሜዋን አክሱም ያደዳ ሜዋን ላሊበላ ያደዳ ሜዋን ገለመሙቱማ ፋሲል ያደዳ ኦቶ ካስኒ ከንበሬፈ መቶ ዱብስኒ የሮሌ hinqabnu ኤጃ ከናፍ ስርነ ገዳ ወጋ ኩማፍ ፉንድራ biyya kana keessatti uumamee har'a addunyaan dimokiraasii jedhee kanatti hin fayyadamu aangoon nageenyaan waraana malee waggaa 8 biyyatti kennamu biyya abbaa gadaa warri alaa warri barreesse warri dubbise warri seenaa beeku kan jedhan jedheen isiniif ibsuun barbaada. Maal jedhan? Gadaa is one of the oldest living indigenous democratic system in human history. Egaa kundumtu kan jedhame biyya kanaaf otoon biyya kana yaadee otoon biyya kana yaadadhe eenyuነት ሙርቴሰሬ እናንተ አገሬ ትዝ ትላለች እንዴ? ትዝ ስትለኝ ስትናፍቀኝ ውስጤን ያብሰለስለኛል፣ ጉልበቴን ያብረከርከኛል፣ አእምሮዬን ያስጨንቀኛል። አዎ ፊቴን አንዴ ጨፍግግ አንዴ ኮስትር አንዴ ከፍት አረጋለሁ ሳላቀው፣ ሆዴን ባርባር ይለኛል፣ ልቤን ጭንቅ ካንገቴ ደግሞ ወርታች ዝቅለና ሳላቀው ጉልበቴ ላይ እንባ ጠብጠብልና ልብሶችን ያርሳል። ምንኛ ናፍቆት ነው! ምንኛ ሀገር ነች ኢትዮጵያ! ከሁሉም ደግሞ የሚገርመኝ ክረምትና በጋዋ የአየር ንብረቷ ለሰው ልጅ ተስማሚ ሆነ። እኔ እናንተ ወደ ተለያዩ አገሮች የሚሄድ አሁን የምኖርበትም አገር ሄጂ ያዩዋቸው ከኢትዮጵያ ጋር አንድነት ነግኖት አለ። የአየር ንብረቷ ግን እጅግ ይለያል። እኔ ያዩዋቸው አገሮች አሁን የምኖርበት አገር የክረምትና የበጋ ልብስ ተለይቶ ይለበሳል። ኢትዮጵያ ውስጥ ግን ዝናቡም ሰላም ፀሐዩም ሰላም፣ በክረምትና በበጋ በየትኛውም ሰዓት የሚፈልገው ልብስ ተለብሶ የትኛውም የኢትዮጵያ ክፍል ብትሄድ ሰላም ጤና ነው። ይሄ ሌላ ዓለም የለም። ድንቅ ነው፣ ይገርማል። ክረምትና በጋዋ ቀንና ሌሊቷ አፈርና ጭቃዋ ሳርና የሜዳ አበባዋ ቡና ጠጡ ስርዓቷ የጋራ ኑሮ ክንውኗ የተጣለሉት ቪላዋና ፎቆቿ የፈራረሱት ደሳሳ ጎጆቿ አይን ጠገብ መንደሮቿ በቤት ላይ ቤት ሰፈሮቿ ሰማይ ደመና ፀያዋ ምድር ውሃ ጓዳ ጎርጓዳዋ ትዝ ቢለኝ ቢናፍቀኝ ማን ይፈርድብኛል? እስቲ አስቡት፣ ኢትዮጵያ ውስጥ ያለውን አስቡት። ይናፍቃል። የጥጋብ አስረሽምጪው ምሽቶቿ የበረንዳ ኑሮ ህይወቷ የውስኪ የቁርጥ ስጋ የሸገር ዳቦና የትራንስፖርት ሰልፎቿ የኳስ ሜዳና የሩጫዋ የጫት ቤቶቿና የመጠጦቿ የጥቂት ሚሊዮነሮች የሀብት ቆልሏ የሚሊዮኖች የደህንነት ወለሏ ትዝ ቢለኝ ቢናፍቀኝ ማን ሊፈርድብኝ? ያኔ ትዝ ይለኛል እናቴ ጠዋት ቡና ጠጣው ይነጠራ ቡና ትለኛለች። ውጪ ጎርቤ ቡና ጠራለሁ፣ ባንድ ይመጣሉ፣ ህዝቡ ይሰበሰባል፣ ጎርቤት ይሰበሰባል፣ ቡና ይቀዳል። አዎ ልክ መንግስት ፓርላማ እንደሚመራ እናቴ ፓርላማውን መምራት ትጀምራለች። ጨዋታ ይነሳል፣ አጀንዳ ይከፈታል። በሚያሳዝን ያዝናሉ፣ በሚያስለቅስ ያለቅሳሉ፣ በሚያስቅ ይስቃሉ። እኛም ያኔ ቡና ቁርስ እያዛዝን እነሱ የሚጫወቱትን እንሰማለን። ያኔ ነው መረጃ የምናገኘው። ትዝ አለኝ፣ ናፈቀኝ። አዎ ጧት ወደ ስራ ስንሄድ
በየመንገዱ ያለው የዳቦ ሰልፍ። የሸገር ዳቦና የግል ቤቶች እኮ ብዙ አሉ። ግን የሸገር ዳቦ 50 ሳንቲም ልዩነት ስለሚያንስ ለሱ አንድ ዳቦን ካለ ማትረፍ ብሎ ህዝቡ ይንጋጋል፣ ይሰለፋል። አቤት የዳቦ ሰልፍ! ዛሬ እርግጠኛ ነኝ መንግስት ስንዴን ወደ ውጭ እየላከ ስለሆነ ይህን ነገር እንደቀረፈው ትዝ ይለኛል። አቤት የትራንስፖርቱ ሰልፍ! በየጥጋ በየከተማው በየአስፋልቱ ላይ ህዝብ እርስ በርሱ ይረጋገጣል። አንዱ ላይ ይወጣል፣ ይገፋፋል። ለነፍሰ ጡር ማዘን የለም፣ ለአሮጊት ሽማግሌ ማዘን የለም፣ ለአካል ጉዳተኛ ማዘን የለም። ቢታዘን እኮ ከባድ ነው። ስራ መሄድ ይቀራል፣ ይከብዳል። አቤት ችግር! አቤት! እዛኛው ደግሞ በዛኛው መስመር ላይ ደግሞ ሰው ቁርጥ ስጋ ለመብላት ይሰለፋል፣ ጮማ ለመቁረጥ ይሰለፋል፣ ሰው ማታ ውስኪውን ለመጠጣት ይሰለፋል። ድንቅ ነው። ሁለት የተሽጎረጎረ ህይወት። አቤት የምሽት ዳንኪራ ቤቶች! አቤት ደግሞ ማደሪያ አጥቶ በየጠጋ ጥጉ ያለ የማህበረሰብ ክፍል! አቤት የጫት ቤት ብዛትን! አቤት ወጣቱና ጫቱ! ትዝ አለኝ ትዝ ቢለኝ ማን ሊፈርድብኝ? አዎ ኢትዮጵያ ስንሄድ አዝና አልቅሳ የምትሸኘን፣ ስንመለስ በደስታ በእልልታ የምትቀበለን፣ ቢከፋን በርታ አይዞ የምትለን፣ ብንደሰት በደስታ በፈገግታ የምታይን፣ ብንታመም ፈጣሪ እንዲምረን የምትጸልይልን፣ ብናርፍ በክብር በአፍሯ የምታሳርፈን ኢትዮጵያ ትዝ ብትለኝ ማን ሊፈርድብኝ? ተጠላልተን አይንን ላፈር ብንባባል፣ ተዋክተን እርስ በርስ ብንጨራረስ፣ አፍሯን በደም ብናረክስ፣ በሐዘን ከመቆራመድ በስተቀር ምንም የማትለን ኢትዮጵያ ድንቅ ሀገር ብትናፍቀኝ ትዝ ብትለኝ ማን ሊፈርድብኝ? ደም ተቃብተን አንዳችን ለአንዳችን ደመኛ ብንሆን፣ በብሔር በጎሳ በወንዝ በድንበር ተከፋፍለን ብንበታተን፣ በሃይማኖት በፖለቲካ በአመለካከት ተለያይተን ብንናናቅ፣ በሐዘን ከመቆራመድ በስተቀር ምንም የማትለን ድንቅ ኢትዮጵያ ናፈቀችኝ፣ ትዝ አለችኝ። ከብት ባላዋለበት ኮቦት ለቀማ እንደሚባለው ሆኖብን፣ ብንረግማት ብናማራት ብንጠላት፣ ከመመረቅ በስተቀር ምንም ክፉ መልስ የሌላት ኢትዮጵያ ትዝ አለችኝ፣ ንፍቅ አለችኝ። አህያውን ፈርቶ ዳውላውን እንደሚባለው ገዢዎቻችን ተቀይመን እሷን ለመልካምም ሆነ ለክፉ ነገሮች ብንወቅሳት ምንም ድርሻም ሆነ አስተዋጽኦ የሌላት ኢትዮጵያ አሳዘነችኝ፣ ትዝም አለችኝ። እኛ ራሳችን ባንዲራሽ መለያሽ ስምሽ መጠሪያሽ ይሁን ብለን ሰጠናት፣ ሰየምናት። ባይስማማን ቢለያየን ቢያነታርከን ነገሩ እንደሚስማማን አንድ እንደሚያደርገን ፈተን ከስሩ ቁጭ ብለን ተነጋግረን አንድ ልብ አንድ ሀሳብ መሆን ሲቻለን ስለምን ለፍቅር ለሰላም ዋጋ መክፈል ተሳነን? ኢትዮጵያ ስለምን ጠላናት? ስሟን መጥራት ባንዲራዋን መያዝ ተጠየፍናት? በምን ስሌት በባዕድ ሀገር መሸነፏን ተመኘንላት? በምን ፍርድ ዕዳ አሸከምናት? ሚሊዮኖችን የወለደ ማኅፀኗን የወልዳድ መካን አረግናት? ባለ ዕዳ የደም ዋጋ ያለብን አደራ ሸካሚ መሆናችን ዘንግተን ልንበታተናት ልናጫርሳት ወደድን፣ ተጋን፣ ተቻኮልን። ግን ለምን እኮ ለምን በየጠየኩ በትዝታዋ ናፍቆት ውስጥ ሆኜ ስሜቴን ናፍቆቴን ገለጽኩ ይሻለኝ እንደሆን ብዬ። አዎ ሀገሬ ናፈቀችኝ ኢትዮጵያ፣ ትዝታዋም አስጨነቀኝ፣ ትዝ አለችኝ ኢትዮጵያ። አዎ የውጭ ጸሐፊዎች፣ የውጭ ተመራማሪዎች፣ የታሪክ ምሁራን ስለ ኢትዮጵያ ብዙ ነገር ብለዋል። ካሉት ነገር ይችን ልበላችሁ። ኢትዮጵያ is one of the world's oldest continuous civilization, birthplace of humanity, one of the first Christian nations, a symbol of African independence, and still a country balancing ancient heritage with modern challenges. ኢትዮጵያ ትዝ አለችኝ፣ ናፈቀችኝ።